ሰላም ናይ ሓጎስ ኣካዳሚ ቤተሰብ እንኳዕ ናብ ሓጎስ ኣካዳሚ ብድሓን መጻእኹም። ሓጎስ ኣካዳሚ እዞም ዝስዕቡ ትምህርትታት ኦንላይን እናሃበ ይርከብ። ትግርኛ ቃላት፣ ፊደላት፣ ሙሉእ ሓሳባት፣ ኣምሓርኛ ቃላት፣ ፊደላት፣ ሙሉእ ሓሳባት፣ ሒሳብ ባእቲኦም ናይ ሒሳብ መደባት፣ ምድማር፣ ምጉዳል፣ ምርባሕ፣ ምምቃል ካልኦትን ከከም ዓቕሚ ተምሃሮና ይውሰን። ራብዓይ ግዕዝ ቁፅርታት እናምሃርና ንርከብ። ካብ ሶኒ እስካብ ዓርቢ 24 ሰዓት ብዝደለይዎ ምምሃር ይኽእሉ እዮም። ከምኡውን ካብ ሶኒ እስካብ ዓርቢ ዘይምችዮም ቀዳምን ሰንበትን እናምሃርና ንርከብ። ሓጎስ አካዳሚ ጀን እንዴት ናችሁ? እንዴት ሰነበታችሁ? ዛሬ ጉንፋን ስለያዘኝ ትንሽ ድምፄ ለየት ሊልባችሁ ይችላልና ይቅርታ እየጠየቅኩ ወደ ትምህርታችን እንቀጥል። ከባለፈው የቀጠሉ እንማማራለን። ቃላትና ሴንተንስ፣ ቃላትና ሙሉ ሀሳብ አረፍተ ነገሮች ማለት ነው። ቃላትና አረፍተ ነገሮች። የመጀመሪያው ቃላችን ማን ነው የሚሆነው? ሐንቃቀ። ሐንቃቀ ማለት ምን ማለት ነው? ናፍቆት ማለት ነው። ሐንቂቁ ከተባለ ናፍቋል፣ ናፍቋል። ሐንቂቃ፣ ናፊቃ፣ ሐንቂቆም ናፍቀዋል ለብዙዎች ሲሆን ማለት ነው። አሁን በአረፍተ ነገር ስናየው አሁን በዚህ በምስሉ እንደምትመለከቱት ልጁ ናፍቆን ምናምን እናቱን ስትመጣ እንደዚህ ሴሌብሬት እያደረገ እየሮጠ ምናምን እየተቀበላት ማለት ነው። ታስታውሳላችሁ ልጆች እያለን እናቶቻችን ገበያ ምናምን ሄደው ሲውሉ ስፔሻሊ ገጠር ልጆች ስንሆን ማለት ነው ከረሜላ ምናምን ይዘውልን ስለሚመጡ በቃ ሴሌብሬት እያደረግን እየሮጥን ምናምን እንቀበላቸዋለን አይደለ? እንደዛ ለማለት ነው። ሐንቃቀ ማለት ናፍቆት ማለት ነው። በአረፍተ ነገር ሲታይ እዚህ ህፃን አዲኡ ናብ ዕዳጋ ሓዲጋቶ ስለ ዝኸደት ሓንቂቁ ውዒሉ። እንዴት እንደምታዩት እናቱ ገበያ ላይ ሄዳ ውላ እናቱ ገበያ ላይ ሄዳ ስለዋለች እንዲህ የሆነ በአማርኛው ይህ ህፃን እናቱ ወደ ገበያ ትታው ስለሄደች ናፍቆ ውሏል። ናፍቆ ስትመጣ በቃ የሌለ ፍስሐ በፍስሐ ነው የሆነው ማለት ነው። እዚህ ማለት ይሄ ህፃን ነው። አዲኡ እናቱ ናብ ዕዳጋ ወደ ገበያ ሓዲጋቱ ትታው ስለዝኸደት ስለሄደች ሓንቂቁ ናፍቆ ውዒሉ ውሏል ሚል ትርጉም አለው ማለት ነው። እዚ ህፃን አዲኡ ናብ ዕዳጋ ሓዲጋቶ ስለዝኸደት ሓንቂቁ ውዒሉ። ይህ ህፃን እናቱ ወደ ገበያ ትታው ስለሄደች ናፍቆ ውሏል። ሲቀጥል በሌላ ኤግዛምፕል ስናየው ናይ ልዑል ዓርኩ ሕንቅቕቲ እያ ቅብጥ እያ ትብለሉ። ዓርኮ ምናምን የልቶ ማለት ይሄ የሆነ በአማርኛ የልዑል ጓደኛ ናፋቂ ነች፣ ቅብጥ ነው የምትልለት ማለት ያቺ ልጅ አትችልም ማለት ነው። በጣም ነው የምትወደው፣ ቅብጥ ትልለታለች ማለት ነው። ሲለያት ተናፍቃለች ማለት ነው። ናይ ልዑል ዓርኩ ሕንቅቕቲ እያ ቅብጥ እያ ትብለሉ። የልዑል ጓደኛ ናፋቂ ነች፣ ቅብጥ ነው የምትልለት። ይሄ ናይ ልዑል ማለት የልዑል ዓርኩ ጓደኛው ሕንቅቕቲ ናፋቂ ነች። ሕንቅቕቲ እያ ናፋቂ ነች፣ ቅብጥ እያ ትብለሉ ነው የምትልለት። በሌላ አበበ ወለዱ ብጣዕሚ ስለ ዘቕልጥዎ ተፈልዩ ክውዕል ከሎ ብሓደ ሻዕዩ ዝሕንቅቕ ይሁን ማለት ነው። አበበ ወላጆቹ በጣም ስለሚያቀብጡት
ተለይቶ ሲውል በአንዴ ነው ሚናፍቅ። አንዴ ነው ሚናፍቅ። የለም በቃ ይለዩኝ ነው የሚለው ማለት ነው ልጁ። አበበ ስም ነው። ወለዱ ወላጆቹ ብጣዕሚ በጣም ስለዘቅልጥዎ ስለሚያቀብጡት ተፈልዮም ተፈልዩ ማለት ተለይቶ ክውዕል ከሎ ሲውል ብሓደ ሻዕ በአንዴ እዩ ዝሕንቅቕ ነው። እዩ ማለት ነው። ዝሕንቅቕ ማለት ሚናፍቅ። ይቅርታ ቤተሰብ እንቀጽል። ሕደግ ማለት ምን ማለት ነው? ተው ይታያችኋል። ሰውዬ ተው እኔ የለሁባትም እያለው ነው ማለት ነው። በምስል ስንገልጸው እንደዚህ አይነት ተው እሱን አትንካ፣ እንደዚህ አታድርግ፣ ተው እኔ የለሁበትም፣ ኋላ በሚመጣ ነገር እኔ የለሁበትም እያለ ነው። ሕደግ ማለት ዓርከይ ካብ ገዛና አቅሓ ሒዝካ ኣለና እንተዘይመችዩካ ግን ሂደጎ። አሁን ይሄ እየጠየቀው ነው። የሆነ ሌላ ቦታ ነው የሚኖሩ ጓደኛው እና እሱ ማለት ነው። ጓደኛዬ ከቤታችን እቃ ይዘህልኝ ና፣ ካልተመቸህ ግን ተው። ዓርከይ ማለት ጓደኛዬ ካብ ገዛና ከቤታችን አቅሓ እቃ ሒዝካለይ ነአ ይዘህልኝ ነአ ማለት ሒዝካለይ ማለት ይዘህልኝ ነአ። እንተዘይተመችይካ ካልተመቸህ ግን ነው ሕደጎ ተወው። ዓርከይ ካብ ገዛና አቅሓ ሒዝካለይ ነአ እንተዘይተመችይካ ግን ሕደጎ። ጓደኛዬ ከቤታችን እቃ ይዘህልኝ ና፣ ካልተመቸህ ግን ተወው። ጓዝ ምናምን ሲበዛ ከሆነ ግን መተው ትችላለህ ነው። ሕደግ ኮሪደር ልምዓት ረጊፅካ ምሕላፍ ዝተኸልከለ እዩ። ወቕታዊ ኣብ ዓድና ዝስራሕ ዘሎ ናይ ኮሪደር ልምዓት ረጊፅካ ምሕላፍ ክልክል እዩ። ተው ኮሪደር ልማት ረግጠህ ማለፍ የተከለከለ ነው። ሕደግ ማለት ተው ማለት ነው። ኮሪደር ነው። ልማት ረጊፅካ ረግጠህ ምሕላፍ ማለፍ ዝተኸልከለ የተከለከለ እዩ ነው። ሕደግ ኮሪደር ልምዓት ረጊፅካ ምሕላፍ ዝተኸልከለ እዩ። ተው ኮሪደር ልማት ረግጠህ ማለፍ የተከለከለ ነው። ይሄ ያስቀጣሃል። ሰውዬ ለዚህ ተው ረግጠህ ማለፍ ያስቀጣሃል እያለው ነው ማለት ነው። ሕደግ ተው ኮሪደር ልምዓት ረጊፅካ ምሕላፍ ዝተኸልከለ እዩ። ተው ኮሪደር ልምዓት ረጊፅካ ምሕላፍ ረግጠህ ማለፍ የተከለከለ ነው። ኮሪደር ልማት ረግጠህ ማለፍ የተከለከለ ነው ማለት ነው። እሺ እንቀጥል። ኣታዮ ኾንካዮ ሕደገና እባ ኣታ ኾንካዮ ሕደገና እባ። አንተ ምን ሆነክ ነው? ተወን እንጂ አንተ ኾንካዮ ሕደገና እባ። አንተ ምን ሆነክ ነው? ተወን እንጂ። ይሄ ማለት በሆነ አጋጣሚ እየተጨቃጨቀው ነው ማለት ነው። ወይም የሆነ አድርግልኝ እያለው ነው። ወይም ደግሞ የሆነ ነገር ሲለው አንተ ሆንካዮ ሕደገና እባ ይለዋል።
አንተ አንተ ምን ሆነህ ነው? አንተ እንታይ ምን ኮንካ ሆንክ እዩ ነው ሕደገናባ ተወን እንጂ አንተ እንታይ ሆንክ ሕደገናባ አንተ ምን ሆነህ ነው? ተወን እንጂ የሚለውን ቀጥተኛ ትርጉም ያለው ነገር። አንዳንድ አረፍተ ነገሮች ቃል በቃል ስለምተረጉማቸው ያው ሰንስ ላይ ትንሽ የአንዳንድ አልፎ አልፎ እንደዛ አሲቲ ሲቀየር ትንሽ ያው የቋንቋ ትንሽ የኦርደር ልዩነት ቅደም ተከታዩ ቃላቶቹ ላይመጡ ይችላል እና እሱን በዚህ መልኩ እንድትረዱልኝ እፈልጋለሁ። እንግዶች ካላችሁ ሰብስክራይብ ማድረግ እንዳትረሱ። ቤተሰቦቻችን ደግሞ ላይክ ሼር እያደረጋችሁ ቪዲዮውን ብዙ ሰዎች እንዲደርስ በማድረግ እንድትተባበሩ እንጠይቃለሁ። መልካም የትምህርት ጊዜ ሁላችሁን ቀጥል። ሃንጎል ማለት አእምሮ ይሄ ማለት ነው። ታያችሁ ላይ የምስል ሃንጎላችን ውስጣችን የሰውነታችን አለቃ የሰውነታችን ማናጀር የሙሉ አካላችን ማናጀራችን ማለት ነው። አእምሮ ሙሉ አካልና በሃንጎል ቁጥጥር ይሰራል ማለት ነው። ሙሉ አካላችን በአእምሮ ቁጥጥር ነው የሚሰራ። ኤቭሪቲንግ ይህ እያንዳንዱ የምናደርጋትን ነገር በአእምሮአችን ቁጥጥር ስር ነው እያለን ነው። ሙሉ ማለት ሙሉ አካልና አካላችን በሃንጎል በአእምሮ ቁጥጥር እዩ ነው ዝሰርሕ ሚሰራ። ያው ትንሽ ነው ትግርኛና አማርኛ የሚለያየው የተወሰነ ቦታ ነውና ምንም ይሄን ያህል የተለየ ነገር የለውም። ሙሉ አካላችን በአእምሮ ቁጥጥር ነው የሚሰራው ነው። ሙሉ አካልና ብሃንጎል ቁጥጥር እዩ ዝሰርሕ እንጠቕፅላለን። ሃንጎልና ዝተፈላለየ ክፍልታት ኣለዎ ማለት እዩ። ዝተፈላለየ ክፍልታት ኣለዎ። ናይ ቅድሚት ሃንጎል ናይ ድሕሪት ሃንጎል ምናምን ተባሂሉ ማለት እዩ። እዚ ደግሞ ንቑሕ አእምሮ ዘይንቁሕ አእምሮ ሲተረጎም አእምሯችን የተለያዩ ክፍሎች አሉት። ስንከፋፍለው ኮንሽየስ ኤንድ ሰብ ኮንሽየስ ብለን ወይም ንቁና ንቁ ያልሆነ የአእምሮ ክፍላችን ተብሎ ለሁለት ሊከፈል ይችላል። ደግሞ ባዮሎጂ ስንማር የተማርነው የዚህ የመጀመሪያ የፊት አእምሯችን የኋለኛው ምናምን እያል ስንማር ነበረ ማለት ነው። የተለያየ ክፍሎች አሉ፣ የራሱ ድርሻ አለው ማለት ነው። ሃንጎልና አእምሯችን ዝተፈላለየ የተለያየ ክፍሎች አለው ክፍሎች አሉት ነው ሸሉት አሉት አለብዎ አሉት። ሃንጎልና ዝተፈላለየ ክፍልታት ኣለዎ። አእምሯችን የተለያየ ክፍሎች አሉት የሚል ትርጉም አለው። ሃንጎልና ንኩሎም ናይ ሰውነት አካላትና በመሪሕነት ይቆጻጸር። የመጀመሪያው ሰንተንስ ጋር ተመሳሳይ ነው፣ ግን አባባሉ ስለሚለያይ አእምሯችን ለሁሉም የሰውነት ክፍሎቻችን በመሪነት ይቆጣጠራል። ሁሉም ነገር ሲሰማን አእምሮ ላይ ደርሶ ህመም ከሆነ የሚሰማን ከዛ በኋላ ነው። የሆነ ስራም ለመስራት የሆነ እንቅስቃሴ ለማድረግ አሁን ስንናገር የነዚህ ቪዲዮዎች አይተን የምንተረጉምበት ሁሉ የአእምሯችን ስራ ነው ማለት ነው። አእምሮ ካለ ከዛ በኋላ ድምፅ የሚወጣው የሚታየው ሁሉም ነገር የሚተረጎመው ሚኒንግ የሚኖረው እዛ ተተርጉሞ ከመጣ በኋላ ነው ማለት ነው። ሃንጎልና ንኩሎም ናይ ሰውነት አካልና
ብመሪሕነት ይቆፃፀር። ሓንጎልና ማለት ኣእምሯችን ለሁሉም ናይ ሰውነትና የሰውነታችን ናይ የሚለው በሚለው ይተካል ማለት ነው። ናይ ሰውነትና የሰውነት አካልና አካሎቻችን በመሪነት ይቆጣጠራል። እናቀፀልና ቤተሰብ ሕቡእ ማለት የተደበቀ እንዲህ የተጋረደ የተከለለ ማለት ነው። ታያችኋል። ይሄ ሰውዬ እዚህ ሆኖ ወደዚህም አይታየም። ወደፊት ትንሽዬ ወደዛም ብዙ የሚታይ ነገር አይደለም። የተደበቀ ነገር ነው ማለት ነው። ይሄ ሰውዬ እያያችሁት ነው። የተከለለውን ነገር ለማየት እንዲህ ብሎ እየተተመዘዘ ነው ማለት ነው። የተከለለ የተደበቀ ሕቡእ ማለት ሓባእ ማለት ድቡቅ የተደበቀ ኩሉ ሰብ ነናይ ባዕሉ ምንም ዘይፍለጥ ሕቡእ ማንነት ኣለዎ። ሓደ ሰብ ናይ ባዕሉ ዝኾነ መግለፂኡ ባህሪ ማንም ክፈልጦ ዘይክእል ኣለዎ ማለት ብውሽጡ ደቢቑ ዝሕዝዎ ይብለና ኣሎ። ሁሉም ሰው የየራሱ ማንም ማያውቀው የተደበቀ ማንነት አለው። ሁሉም ሰው ነናይ ባዕሉ የየራሱ ምንም ዘይፍለጥ ማይታወቅ ሕቡእ የተደበቀ ማንነት ኣለዎ። ኩሉ ሰብ ነናይ ባዕሉ ማንም ዘይፈልጦ ሕቡእ ማንነት ኣለዎ። ሁሉም ሰው የየራሱ ማንም ማያውቀው የተደበቀ ማንነት አለው። ገዛና ኣማዕዲዩካ ኣይርአን ሓባእ እዩ። እዚ እምባ ጋሪድዎ። ቤታችን በማዶ አይታይም ዘዋራ ነው። ዘዋራ ወይም የተደበቀ ማለት ነው። ያ ተራራ ጋርዶታል። ገዛና ቤታችን ኣማዕዲዩካ ብማዕዶ ኣይርአን አይታይም ሓባእ ዘዋራ እዩ ነው። እዚ እምባ ይህ ተራራ ጋርዶታል። ሰውዬ ተጋርዶበት ነው እንደዚህ የሚሆነው ማለት ነው። አልታይ ብሎት ይሄ ሰውዬ እዚህ ከጓደኛው ጋር እያወራ ነው ካል ይሄ ቤታችን በዚህ ዘዋራ ነው፣ አይታይም፣ የተደበቀ ነው። ገዛና ኣማዕዲዩካ ኣይርአን ሓባእ እዩ። እዚ እምባ ጋሪድዎ። ቤታችን በማዶ አይታይም ዘዋራ ነው። ያ ተራራ ጋርዶታል። ሕብእ ኣይትበሊ ከም መርዓት ማለት ነው። ደበቅ አትበይ እንደ ሙሽራ እያስኮረመመች ነው ማለት ነው። አሁን እንደዚህ ብሎ የሚያወራት ሕብእ አይትበሊ ከም መርዓት። ሕብእ ማለት ደበቅበቅ፣ አይትበሊ አትበይ ከም እንደ መርዓት ሙሽራ። ሕብእ አይትበሊ ከም መርዓት ደበቅበቅ አትበይ እንደ ሙሽራ ይላል። ሓርበተ ጨነቐ
ሀርበተ ማለት ጨነቀ ጨነቀ ነው። ቀምትለዋች በዘግነው እንግዲህ እወቋት። ማለት ከትግርኛ ብቻ ነው ያለ አማርኛ ላይ የለም ማለት ነው። እሺ ከዛ ጨነቀ ሀርበተ ማለት ጨነቀ ነው። እነዚህ የሆነ ነገር ሆኗል ማለት ነው። የሰውዬ ያያቸው ነው ጨንቋታል፣ ጭንቅንቅ ብሎታል ማለት ነው። በአረፍተ ነገር ስናየው ግደፍማ ወደይ ናተይ ሓርቢትኒ እዩ ዘሎ ወደይ ካብ ገዛ ካብ ዝወፀ እኮ አይደወለልኝ። ምን እያለችው ነው? ተወማ የኔ ልጅ ጨንቆኛል ጨንቆኛል ጨንቆኝ ነው ያለ ጨንቆኝ እኛ አጥፉልኝና እኛና አንዱ ቋቱ ይጥፋና ጨንቆኝ ነው ያለ ልጄ ከቤት ከወጣ እኮ አልደወለልኝም። ግደፍማ ወደይ ማለት ተውማ ልጄ፣ ግደፍ ማለት ተው ማለት ነው። እማ ነው። ወደናተይ የኔ ልጅ ማለት ነው። ወደይ ማለት ልጄ፣ ናተይ ማለት የኔ፣ ሓርቢትኒ ጨንቆኝ እዩ ነው ዘሎ ያለ ወደይ ካብ ገዛ ልጄ፣ ወደይ ልጄ ካብ ከገዛ ቤት ካብ ከዘወፀ ወጣ ካብ ዝወፅእ ማለት ከወጣ እኮ አልደወለልኝም ማለት አይደወለልኝ። ልጇ ስላልደወለላት ጨንቋታል። አሁን ሲያናገራት ምናምን ሌላ ሰው ማንንም መስሚያ የለኝም ተወኝ፣ እኔ አሁን ጨንቆኝ ነው ያለ እያለችው። ግደፍማ ወደይ ናተይ ሓርቢትኒ እዩ ዘሎ ወደይ ካብ ገዛ ካብ ዝወፀ እኮ አይደወለልኝ። ተውማ የኔ ልጅ ጨንቆኝ ነው ያለ ልጄ ከቤት ከወጣ እኮ አልደወለልኝም። እሺ እስቲ ኣብ ሂወትኩም ብጣዕሚ ሓርቢትኩም ይፈልጥ ዶ እየጠየቀ ነው። እስኪ በህይወታችሁ በጣም ጨንቋችሁ ያውቃል? ሓርቢትኩም እስኪ ኣብ ሂወትኩም በህይወታችሁ ኣብ ምንም በምንም ብጣዕሚ በጣም ሓርቢትኩም ጨንቋችሁ ይፈልጥ ዶ ያውቃል እየጠየቀ ነው። በጣም ስለጨነቀው ምናምን መፍትሄ ምናምን ስለፈለገ እንዲህ ብሎ እየጠየቀ ነው ማለት ነው። ኣብ እስቲ ኣብ ሂወትኩም ብጣዕሚ ሓርቢትኩም ይፈልጥ ዶ ብሎ እየጠየቃቸው እያማከራቸው ነው። ልጆች እንደዚህ አጋጥሞናል እንዴት ተስፈታችሁ ምናምን ወደ መፍትሄው ሊሄድ ፈልጉ ይመስለኛል እንደዚያ ብሎ የሚጠይቀው እና እንቀጥል። ብጣዕሚ ክሕርብተካ ከሎ ምስ ሰብ ምዃን ዝሓሸ መማረፂ እዩ። የምን ማለት ነው? በጣም ሲጨንቅህ ከሰው ጋር መሆን የተሻለ አማራጭ ነው። በጣም ሲጨንቅህ ከሰው ጋር መሆን የተሻለ አማራጭ ነው። ይሄ ከሰው ጋር ስትሆን አንዳንድ ወሬዎች ይመጣሉ፣ አንዳንድ ነገሮች ይመጣሉ እና የሚያስጨንቅ ነገር እንድትረሳ ሰዎች ጋር መሆን፣ ሰዎች ጋር መጫወት፣ የሚያዝናና ነገር መፈለግ የተሻለ አማራጭ ነው። ሓርፋፍ ሸካራ ይታያቸዋል። የመቀመጫ ነው፣ ሸካራ ነገር ነው እና ጥርስ ነገር ያለው ነገር ነው። እስኪ እንሂድ እንቀጥልና በአረፍተ ነገር እዛ መቐመጢ ሓርፋፍ ስለ ዝኾነት ሱረይ ወዲኣትለይ ተቀዲዳ እኮ ምን ማለት ነው?
ይሄ መቀመጫ ሸካራ ስለሆነ ሱሪዬን ጨረሰችብኝ። ተቀደደች እኮ ሱሪው ተቀዳበታለች ማለት ነው። ያ ሰው እንደዚህ አይነት ሸካራ ቦታ ሲቀመጥ ሱሪው ተቀዳበታለች ማለት ነው። እዛ ማለት ይሄ መቀመጫ ሐርፋፍ ሸካራ ስለሆነ ሱሪዬን ወዲኡለይ ጨረሰችብኝ። ተቀደደች እኮ ነው። መንገዱ ሓርፋፍ ነገር እዩ የውድቐኒ እዩ ኢልካ ኣየፍርሕን ማለት ነው። መንገዱ ሸካራ ነገር ነው ይጥለኛል ብለህ አያሰጋም። መንገዱና መንገዱ የማጥበቅና የማለላት ልዩነት መንገገ ስንይዘው ትክክለኛ ይሆናል። መንገዱና መንገዱና መንገዱ ዱ ላይ ጠበቅ ስናደርግ ሐርፋፍ ሸካራ ነገር ነው። እዩ ነው የውድቐኒ እዩ ይጥልብኛል ኢልካ ብለህ አየፈርሕን አያስፈራም ትርጉም አለው ማለት ነው። መንገዱ ሓርፋፍ ነገር እዩ የውድቐኒ ኢልካ አያፈርሕም ማለት የምን ማለት ነው? ፍሪክሽን ነገር አለው። ይሄ ጫማችን ይቆነጥጣል ማለት ነው። መንገዱ ጫማችን ራሱ ልሙጥ ቢሆን እንኳን መንገዱ ራሱ በቀላሉ ቆንጥጦ ሊይዝልኝ ይችላል ማለት ነው። ፈረንጂ ክፀርፎና እንትደልዩ ሓርፋፍ ባዕልያ ይብሉና ይመስለኒ። ይሄ ግምቴ ነው። እሺ ይሄ ምን ማለት ነው? ፈረንጆች ሊሰድቡን ሲፈልጉ ሸካራ ባሪያ ሚሉን ይመስለኛል። ፈረንጆች ክፀርፉና ሊሰድቡን እንትደልዩ ሲፈልጉ ሓርፋፍ ሸካራ ባሪያ ይብሉና የሚሉን ይመስለኛል። ፈረንጆች ክፀርፉና እንትደልዩ ሓርፋፍ ባሪያ ዝብሉና ይመስለኒ። ይቅርታ ቤተሰብ እናን ለማዓንቲ በዚህ ዓለና የቅኔለይ አመሰግናለሁ። የቅኔለይ ማለት አመሰግናለሁ የሰንብትልኝ ማለት ነው። የቅኔለይ ማለት በጥሬ ትርጉሙ ያሰንብትልኝ አመሰግናለሁ ለሚለው ይተካልናል። የመስግን ማለት ነው። በትግርኛ አመሰግናለሁ የመስግን ታንክስ ፎር ዋቺንግ ቤተሰብ ለማዓንቲ ኣብዚ ይዓቅለና ዝፅብቁ እናተመኒኹ ሓደሽቲ ቤተሰብ እንተሃሊኹም ሳብስክራይብ ምግባር ከይትርስዑ ኩለኹም ሓደሽትን ነበራትን ደሞ ላይክ ሸር ምግባር ከይትርስዑ ዘፅብቁ እናተመኒኹ ድሓን ቀኒለይ ቀፃሊ ንራኸብ።